በአላህ አያቶች የሚያላግጡ በረሱል አለይሂ ሰላቱ ወሰለም የሚያላግጡ በአላህ የሚያላግጡ ሰዎችን አላህ ዛሊሚን ያላቸው በዳዮች ማንን ነው የበደሉ ዛሊሚን አንፉሰሁም ማንንም አይደለም ራሳቸውን የበደሉ ናቸው ራሴን ዝቅ አድርጌ የመመክራቸው አንድ ምክር አለ ይሄን የቁርአን አያ በደንብ አስተውሉት አሁንም ሰጣችሁ ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይሄንን አያ ሱረቱል አንዓም ምዕራፍ 6 ቁጥር 68 ላይ ለመልእክተኛችን አለይሂ ሰላቱ ወሰለም አላህ ያስተላለፈው ትእዛዝ ነው ወኢዛ ረአይተ الذين يخوضون في آياتنا በእኛ አያቶች يخوضون አፋቸውን ዝም ብለው የሚያሮጡ ሰዎችን በምትመለከትበት ጊዜ ማለትም ያ ረሱላህ አንተ በመሃላቸው ሆነ በአላህ አያቶች يخوضون ነው የሚለው يخوضون ማለት የማይገባ የሆነ ነገር የሚናገር አፉን ከከፈተ የማይዘጋ ካየህ فأعرض عنهم ይላል فأعرض عنهم فاتفيد الترتيب والتعقيب مباشرة ማለት ወዲያውኑ فأعرض عنهم ጀርባ ሰጥተህ ከነሱ ዞር ብለህ ሂድ ይላል አላሁ አክበር ከቢር አንተ ያ አኺል ከሪም እንዴት ቲክቶክ ላይ ቁጭ ብለህ የአላህ መልእክተኛ አለይሂ ሰላቱ ወሰለም በእንደዚህ አይነት መልኩ ሲሰደቡ ቁጭ ብለህ እንዴት ትሰማለህ ከዛ ማይክ ጠብቀህ ምን አይነት ስድብ ነው የምትሳደበው ለምን ረሱሉን ነኩ ብለህ አለይሂ ሰላቱ ወሰለም አላህ ያስተማረ ዞር በል ነው ያለው ለመልእክተኛው ነው ያለው አለይሂ ሰላቱ ወሰለም ባይኤክስቴንሽን ለሁላችን ረሱሉን ተሳድበው ምናምን ልትል ትችላል አቃለው ስሜታዊ እንደሚያደርግ አንተም የሌሎችን አትሳደብ እነሱም እንደዛ ነው ይሁን ሁሉም ሰው ለሚያምነው ነገር ስሜታዊ ቁርኝነት አለው ለምን ድንጋይ ያመልክ ለምን ዛፍ ያመልክም በሳሎች መሆን ያስፈልጋል እኔ በጣም ማዝነው እናንተን የመሰለ ወንድሞች የማይሆን ቦታ ላይ ጊዜያችሁንና ኢነርጂያችሁን ማቃጠላችሁ ታናናሽ ወንድሞቻችሁ ስንቶች አሉ ቁርአን መቅራት የሚገባቸው ቁርአን ልታስቀራቸው የሚገባ ወደ አያው ልመልሳችሁ ሱረቱን አንዓም 68ኛው አያ فأعرض عنهم حتى يخوضوا في حديث غير ከሚያወሩ በአላህ አያቶች ላይ ሲያላግጡ ሲያሾፉበት ከነበረው ሐሳብ ወጥተው ወደ ሌላ አጀንዳ እስኪገቡ ድረስ ከነሱ ዞር ከዛ የሚገርም ነገር ልንገራችሁ አያው እንደሚጠቃላችሁ ሱብሃንአላህ ወኢማ ينسينك الشيطان شيطان بياسرسا فلا تقود بعد الذكرى بفصم كاستاوسك بوحالا እንዳትቀመጥ ከነማን ጋር مع القوم الظالمين ከበዳይ ህዝቦች ጋር